ከዕለታት አንድ ቀን አንድ ወታደር ወደ መኖሪያ መንደሩ የተሰበረ አካሉንና መንፈሱን ይዞ ከጦርነት ተመለሰ። ጉዳቱ የማያቋርጥ ስቃይ ውስጥ ጥሎታል። እናም የጦር ሜዳ ትዝታዎች አእምሮውን ያሰቃዩት ጀመር። ሕይወቱ ምንም ትርጉም እንደሌለው በማመን ከጓደኞቹና ከቤተሰቦቹ ሁሉ ርቆ በየቀኑ ሁልጊዜም በመስኮቱ አጠገብ ባለው ወንበር ላይ ተቀምጦ ወደ ሰማይ አንጋጦ ያያል። አንድ ቀን ጠዋት ፀሐይ በደመና ውስጥ ስታልፍ አንድ አዛውንት ጎረቤቱ በሩን አንኳኳች። ተስፋ መቁረጡን አስተውላ ስለነበር እሱን ለመጎብኘት ተገዳለች። ሞቅ ባለ ፈገግታ በሩ ከተከፈተላት በኋላ መጽሐፍ ቅዱስ በጥንቃቄ ለእጆቹ አበረከተችለትና ሕመምህ ከባድ እንደሆነ አውቃለሁ፣ እግዚአብሔር ግን አሁንም ካንተ ጋር ነው። በተሰበርንበት ጊዜ ያውም አቅም ባጣን ጊዜ አይተወንም፣ ጥንካሬውንም ይገልጥልናል ብላ ለስለስ ባለ ቃል ነገረችው። ከዛም ተሰናብተው ሄደች። ወታደሩ ግን ፈቃደኛ ባይሆንም ከጊዜያቶች በኋላ መጽሐፍ ቅዱስን ማንበብ ጀመረ። መጀመሪያ ላይ ቃላቶቹ ባዕድ ነገር ተሰማው። ነገር ግን ቀስ በቀስ በጊዜ ሂደት በእሱ ውስጥ የሆነ መለወጥ እየተሰማው እንዳለ ተረዳ። ህመሙ አልጠፋም፣ ነገር ግን መንፈሱን መፈወስ ጀመረ። እያንዳንዱ የመጽሐፍ ክፍሎች በልቡ ውስጥ ያሉትን ባዶ ቦታዎችን በመሙላት እንደ ተስፋ ጠብታ ይሞሉለት ነበር። አንድ ቀን ጮክ ብሎ ሲጸልይ እግዚአብሔር ሆይ ለምን እዚህ እንዳቆየኸኝ አላውቅም፣ ነገር ግን በእኔ ዓላማ እንዳለህ አምናለሁ ሲል በቅን ልቦና ተናገረ። የተለወጠበት እጅ መስጠትና ተቀባይነት የማግኘት ጊዜ ነበር። በዚህ አዲስ ጥንካሬ ተመስጦ ወታደሩ ታሪኩን ለሌሎች ማካፈል ጀመረ። በቤተ ክርስቲያንና በትምህርት ቤቶች ንግግር በማድረግ ስለ ህልውና እና ስለ እምነት ታሪኮች መተረክ ጀመረ። ንግግሩ ብዙዎች ውስጥ አስተጋባ። በሰሚዎች ልብ ውስጥ የተስፋ ጭላንጭል ፈነጠቀ። ከዓመታት በኋላ ወታደሩ ጉዞውን መለስ ብሎ ተመለከተና አምላክ ህመሜን አላስወገደልኝም፣ ነገር ግን ለበጎ ነገር እንድጠቀምበት ብርታትን ሰጠኝ። ህይወቴ ያለፈበት መስሎኝ ሳስበው ቀጣዩ ምዕራፌን ሊጽፍልኝ ገና እየጀመረ ነበር በማለት ጥልቅ እውነት ተገነዘበ። እናም ወታደሩ ጠባሳውን ወደ የጽናት ታሪኮች በመቀየር ሌሎች በጨለማ ጊዜያቸው ብርሃን እንዲያገኙ መርዳት ጀመረ። መንደሩ በአንድ ወቅት በሐዘን ተሞልቶ በነበረበት ጊዜ በእምነትና በድፍረት የተጠለፈ የተስፋ ታፔላ ሆነ። ከዚያን ቀን ጀምሮ ወታደሩ በተስፋ መቁረጥ ስሜት ውስጥ ጸጋና ዓላማ እንደሚያብብ ተረድቶ ወደ ብሩህ ነገ መጓዝ እንደሚችል አወቀ።